እንግዲህ ከአዲስ አበባ 675 ኪሎ ሜትር ተጉዘን እዚህ አፋር ተገኝተናል። እንኳን ደህና መጣችሁ። ለመላ የእስልምና እምነት ተከታዮች በሙሉ እንኳን ለመውሊድ በዓል በሰላም አደረሳችሁ። እንግዲህ አሁን ያለነው አፋር ክልል ውስጥ ነው። በአፋር ክልል ውስጥ ደግሞ ከሚገኙ በጣም ማራኪ በጣም ጽዱ ከሆኑ ሆቴሎች አንዱ አሰብ ኢንተርናሽናል ሆቴል ይባላል። ይህ የምትመለከቱት የገበያ ቦታ በአፋር ክልል የሚገኝ በርጋ ዴራ ዴስታ ይባላል። ይህ የምታዩት ካውንታ ሲፋላ ገድቦ እንደዚህ የሚሸጥበት ያለው አሴታ ገበያ ነው። ይህ አሴታ ገበያ ከጥንት ጀምሮ ከህንድ ከቱርክ ጀምሮ ይገበያዩበት የነበረ ገበያ ነው። አንዱ 100 ብር ነው። ይሄ በአማርኛ 100 ብር ነው፣ በአፋርኛ ቦሉ። ከተምር ቅጠል የሚሰራ ነው፣ ኦንጋ ነው። ይሄን ኦንጋኛ ልክ እንደዚህ ሰሌን እንሰራና ዲቦራ ሰርተን ለዲቦራ አፋር አሪቤት እንሰራበታለን። እንጨቱ ከተሰራ በኋላ ይሄንን ነው የምናለብሰው። ይሄ ፀሐይም ዝናብም አይገድበው። ይሄን ደግሞ ልክ በዚህ ደግሞ ፊዲማ የሚሰራለ ሲፋላ የሚሰራለ ገድቦ የሚባል የሚሰራለ እሱንም ደግሞ እናያለን። አሁን ገበያ ላይ ያሉ ይሄ ምርት ከአፋር ሄዶ ነው ሌሎች ክልሎችም የሚጠቀሙበት ማለት ነው። ያው እቺ የምታያት ሴትዮ እንግዲህ አሁን ይሄንን በመሸጥ ልጆቿን ታስተዳድራለች፣ ቤተሰብ ትመራለች። እንደዚህ ይሄ ደግሞ ቤት እንሰራበታለን። ለሙሽራ ምንጣፍ ቤትም እንሰራበታለን። አሪ ኦባከ ደታኒ ይሄ እንጨት አለ። ያ እንጨት እንደዚህ ዲያጎናል ተደርጎ ይታሰራል። ያ ከታሰረ በኋላ ቡራል በሂስ ሃይና አድኪ አከከ ለበይ ያይቴ ይሰራና ቤት ከዛ ለገበያ ያመጣሉ። ቤት ሰርተው ነው ይሄን ለገበያ የሚያመጡ። አሁን እዛ ጋር ምናየዋለን። ይሄ ያ እዛ እንጨቱ ላይ ልክ ቤት ሲሰራ መሰረት እንደሚጣለው እንጨት ከጣለ በኋላ ይሄ ልክ እንደ ቆርቆሮ ሰሌን እንጠቀምበታለን ማለት ነው። ለኛ እንደ ቆርቆሮ እንጠቀምበታለን ማለት ነው። ይሄ ከተሸፈነ በኋላ በእንጨት ተሳስሮ እንትን ይላል ማለት ነው። ቤቱ ይሸፈንበታል ማለት ነው። ይህ የምታዩት አምስቱም ዞን አሴታ ገበያ ላይ ነው የሚገበያዩት። የከብት፣ የግመል፣ የፍየል፣ የቁሳቁስ ማቴሪያል እቃዎች በሙሉ የሚገበያዩት ንጉስ አሴታ ላይ ነው ማለት ነው። አሁንም ያው ትሬንድ እንዳለ ነው። በዚህ መልክ ነው የአሴታ ገበያ እየሄደ ያለው። ንጉስ አሴታ ንጉስ ተላታ ያና ማካ ንጉስ አሴታ ነው የምንለው፣ ንጉስ ተላታ ነው የምንለው። ንጉሱ ማክሰኞ ንጉስ አሴታ ስለሆነች ንጉስ ይሄ ደግሞ የምታዩ አሁን ይሄ ማይራዋህ ነው። ይሄ ድሮ ማለት ነው ኤር ኮንዲሽን በሌለበት ጊዜ እኛ ያደግነው በዚህ ነው። ይሄ የሚሰራበት ራሱ አብስትራክት አለው። ይሄ ከለሩ ራሳቸው ናቸው ከለሩን እዚህ የሚያመርቱት፣ ከሌላ ቦታ የምንገዛው አይደለም። እዚሁ የኛ ቀለሙ ራሱ የሚቀመመው እዚሁ የኛ አፋር ሴቶች ናቸው የሚቀመሙት፣ የሚያዘጋጁትም የኛ አፋር ሴቶች ናቸው። ይሄ እንግዲህ እንደምታዩ ፋን ነው፣ ኤር ኮንዲሽን ነው። ይሄ እንደዚህ የምታዩ ኤር ኮንዲሽን ነው። ይሄ ጸጉር አሰራር በሲታ ይባላል። እንደዚህ የአፋር ሷዱላ ሴት የምትሰራውና ያገባች ሴት የምትሰራው ይለያያል። ድሮ እንደዚህ። አሁን ግን ያው حرام ነው ጸጉር መግለጥና አሁን ያው እንደ እስላም ከዲናችን አንፃር ያው ጸጉራችንን አንገልጥም። ድሮ ግን ዲኑንም በውስጣችን ሆነ ወጣት ድበለ ያለች ጸጉሯን በስታት ሰርታ እንደዚህ ትለቀዋለች ጸጉሯንና ጸጉሯን እንደዚህ ለቃ ትሄድ ነበር። አሁን ግን ያው
ሸሪዓችንም ዲናችንም ስለማይፈቅድ ማንም ሙስሊም ሴት ዒባዳዋና ዲኗን የጠበቀች ሴት መሆን ስላለባት ሸሪዓችን ያው ይሄን ይመስላል። አሁን በሸሪዓው ይሄን ይመስላሉ ያሉ ሴቶቻችን። ጅልባቡን እዚህ ድረስ ከፍ አድርገው የሚለብሱት ልክ እንደ ኒቃብ ይጠቀሙበታል። ጅልባቡን በሁለት ድሮም ነው የአፋር ሴት ከድሮም ጀምሮ ጅልባብ ትለብሳለች። ጅልባብ እንደ አንድ ባህል አድርገን ነው የያዘው። ለምን አንደኛ ከዲኑ ጋር ተያይዞ ስለሆነ አብዛኛው አኗኗራችንም የአኗኗር ዘይቤያችንም አመጋገባችንም ስርዓታችንም ከዲን ጋር የተያያዘ ነው። ይሄንን ውሃ ዘው ድሮ የአሳሐቦች ይጠቀሙበት ነበር። ያ ትራዲሽን እስካሁን ድረስ እንደ አፋር ደግሞ እኛም እየተጠቀምንበት ነው ያለው። ይሄ ከፍየል ቆዳ ነው የሚሰራው። ውሃ ይደረግበታል፣ ቂቤ ይደረግበታል። እዚች ጋር ነው። ይሄ ደግሞ የቂቤ ነው። በዚህ መልክ ደግሞ ትልቅ ደግሞ ለውሃ ይሰራና ውሃ ደግሞ የሚደረግበት አለ ማለት ነው። ይሄ ቂቤ ነው፣ ቱካስ ይባላል። ይሄ የቂቤ ማስቀመጫ ነው። ይሄንም ሴቶች ናቸው የሚያዘጋጁት። ኦፍ ኮርስ ጀግኖች ናቸው። ብዙ ነገሮች ሴቶች ናቸው። ኦፍ ኮርስ ያኔ የወርቅ እቃም በገንዘብ የሚቀያየሩበት የነበረበት ዘመን የመጀመሪያ የጥንት ገበያ የተጀመረው ንጉስ አይስዒታ ላይ ነው። አይስዒታ የሱልጣኔት ደሴት ነች። የሱልጣኔት መስህብ ሀገር ነች። ስቲል እስካሁን ድረስ ሲዋረድ የአይስዒታ ገበያ ንጉስ ተላታ እንዳለ ነው ማለት ነው። على محاي حلب يمكن ما تارقه ما تارقه ما رقيته يا حبيبي انت وحدي فرمتي سوله بارو يا ابلي ما بارو ما جاي انا واغ شمي ام هي بارو حضر بودو يلا كن كوكن كاميرا غم دريم جوړګم فدي اليوم محاي اكل بودو كهدا سكتني يا عسدري محمد دار حربودو دغ يبارو كن لبها تاري سنان تاري ተመልካቾቻችን እንዳያችሁ ይሄ የአፋር ወጣቶች የኔ መሬት ነው በሚል ተጋጩ። አንድ የሀገር ሽማግሌ መሃል ላይ ገባና የሁለቱንም አዳመጠ፣ ጠየቀ፣ አናገረ። እንዳያችሁት አንዱ ሲናገር አንዱ አይናገርም። በአፋር አዛ ሽምግልና ላይ አንድ ሰው ከልካላ ከገባ ለመከልከል ከገባ አንዱ ሲጨርስ ጉዳዩን አንዱ ደግሞ ይቀጥላል። ተጎዳም የተበደ ሁሉንም እኩል አዳምጦ ከዛ በኋላ ወደ ሀገር ሽማግሌ ደግሞ አሉ የጎሳ መሪዎች ሽማግሌዎች ወደ እነሱ ይዘናቸው ልንሄድ ነው። السلام عليكم وعليكم السلام። አሁን ወደ ሽማግሌ የመጣሁበት ዋነኛ ምክንያት ሁለት ሰዎች እየተጣሉ አገኘው። ከፍተኛ የሰዎች ጩኸት በሰማው ጊዜ እየሮጡ ሄድኩ። ሁለቱንም ካገላገልኩ በኋላ ግጭቱ ከቦታ ምክንያት እንደሆነ በሰማው የማን ልጆች ናቸው ብዬ ስጠይቅ አንዱ የአዮ ልጅ ነኝ አለ፣ አንዱ ደግሞ የያሲን ልጅ ነኝ አለ። የልጆቹን ግጭት ምክንያት ደግሞ የበለጠ እንድንረዳው እስቲ አንደኛው ልጅ ጉዳይን አንተ ጀምር። አኑ ማቱይም በላይ አርሂኑ በረካት በላይ ታበኒ ነው። በልጄ ድብደባ የተፈጸመው በገዛ መሬቱ ውስጥ ነው። መሬቱ የኛ መሆኑ የጎሳው መሪ ያውቃሉ፣ ሌሎችም ያውቃሉ። መሬቱ በጠቅላላ የኔና የልጄ ነው። ያለ አግባብ በልጄ ለተፈጸመው የወንጀል ድርጊት በእናንተ ፊት እንዲጠየቅልኝ በትህትና ጠይቃለሁ። ባህክም ባቲ ባቲ አጥባህቲ ተከተምያ አኑ
ربار وديما سفرع ربار وديما هاي بارو يميا أنا باتل النمارقة ከዚህ ቀደም እኔና ልጄ በሕገ ወጥ ድርጊት ስማችን ተነስቶ አያውቅም። ተነስቶ ከሆነም እነኚህ ሽማግሌዎች ይንገሩኝ። መሬቱ የኔ ነው። ያንን ደግሞ 3 እና 4 ሰዎች ምስክር አለኝ። እውነት ነው። የኔና ያንተ መሬት ይዞታ በፍጹም አይገናኝም። የኔ ምን ያክል እንደሆነ ይታወቃል፣ የናንተም እንደዚያው። ስለዚህ ያለውን ነገር ሽማግሌዎች አይታችሁ ፍርድ እንድትሰጡኝ እኔም እፈልጋለሁ። ይህ በአፋር ከጥንት ጀምሮ ማህበረሰብን ከጥፋት የሚመልስና ተበዳይና በዳይን ገስጾ የሚያስተካክል የምዳ ስነ ስርዓት እነዚህ ሁለት ግለሰቦች ግጭት ውስጥ የገቡ ቢሆንም የግራ ቀኝ ሐሳብ ሰምቶ በመጨረሻ ማስተካክፏል። እኛም ይህ ባህላዊ የምዳ ስነ ስርዓት ይበል የሚያሰኝ ነው እያልን ፕሮግራማችን ይቀጥላል። አሁንም አብራችሁን ቆዩ። ይሄ እንግዲህ የምታዩ ሙሉ ግሪን ነው። ልጅ እንደዚህ የምታዩ ይሄ ተምር እንጨት ከዚህ ከተምር እንጨት ዘንባባ ቅጠል ኦንጋ እየሰሩ ነው እንግዲህ ዲቦራ ሰርተው እንጨቱንም አበጃጅተው ቅድም ከመጀመሪያ ጀምሮ ከታንትና ጀምሮ ሁላችን እንግዲህ እዚህ ነው የነበርነው። ሁላችን አዳራችን እዚህ ነው የነበረው። ወዚህ የሚገርምሽ ነገር እኔ ባይዘዌ አፋር ሲባል በጣም በረሃ ምናምን ነው የሚመስለኝና እዚህ መጥቼ ደግሞ ያየሁት ነገር በጣም አልጠበቅኩም። እንደዚህ ግሪን ይኖራል ምናምን አላልኩምና አፋር ከተማ አሁን እዚህ ቤቱን ስንሰራ ሁለተኛ ቀናችን ነው። ትላንትና እንጨት ምናምን እየደረደርን እያስተካከልን ነበረ። ብዙ ነገሮችን ሴቶች ናቸው የሚሰሩት፣ በጣም ስማርት ናቸውና ከስሟን ጀምርና ሲቲና ናት። ሲቲና እንግዲህ የልጅ ከትናንትና ጀምራ አቀባበል አድርጋለን። ካቀባበሉን በኋላ ደግሞ እንደዚህ የምታያቸው እናቶች እነዚህ አብረውን እንግዲህ አብረን ስንሰራ ስናዘጋጅ እንጨቱን መሰረት ስንጥል ቆየን። አሁን ደግሞ ወደ ቤታችን ወደ መጨረሱ እየገባን ነው። እንግዲህ ምን ይመስልሻል? እንደዚህ እንዳየሽው እንግዲህ ያው አብዛኛው የአፋር ሴቶች በእስልምና ሸሪዓ ነው የሚተዳደረው። የአፋር ማህበረሰብ እንደሚታወቀው ከሸሪዓው ጋር ተያይዘው ነው የሚኖሩት። አስሐበቱል ጃሪያ ህይወት ነው እየኖሩ ያሉት። የአስሐባ ኑሮ ከሚኖረው ማህበረሰብ አንዱ አፋር ነው ማለት ነው። የአስሐባን ኑሮችን እያሳዩ እየሰሩ ነው ያሉት። ሴቶቻችንም ያው እንግዲህ አህለል ሱኒን በተከተለ መልኩ እንደምታዩ ቤት ራሳቸው ናቸው የሚሰሩ። የቤት ቁሳቁስ መጠቀሚያቸውን ሲፋላ፣ ገድቦ፣ አይኒ እነሱንም አሳይሻለሁ። ይሄንን ሁላ እንግዲህ እነሱ ናቸው ራሳቸው የሚሰሩት እንዳየሽው። አዎ እኔ ዲዛይነር ከመሆኔ አንፃር አንዳንድ ነገሮችን አብሬያቸው መስራት እፈልጋለሁ፣ እጅ ስራ ምናምንና ስለ ቤቱ ባይዘው አሁን ቤቱ ትላንትና እንጨት ደረደርን፣ ዛሬ ደግሞ ተሰራ፣ ሰሌን አለበሰን። ይሄ ቤት እንዴት ነው? ሴቶች እናቶች ናቸውስ ወጣቶች ናቸው? ያገባ ነው ማን ነው የሚሰራው? እና አንድ ላይ ነው እንደሚሰራው። እንዲህ አይነት ቤት ስንት ቀን ነው የሚፈጀው? 4 ቀን ብለሽኛል ይሄ ሲሰራና እኛ 2 ቀን አልሳልፈናል እዚህ። በስንት ጊዜ ደግሞ ይቀየራል? ያው እንግዲህ ብዙ ሰው ካለ ጎረቤቱ ሰፈር ሰው ጓደኛ ተሰባስቦ ልጃገረዶችም ወጣ አብረው ከእናቶች ጋር ይሰራሉ። ይሄንን ቤት እንዳየሽው እሷ ልጃገረድ ናት። ያው ልጃገረድ ነች። አላገባች ማሻአላህ ማሻአላህ ያጋ የሰራች የነበረች ታይተሻ ታስተባብር የነበረች ይሄን ይመስላል። ይሄ እንግዲህ መጀመሪያ ትላልቅ ሰዎች ተጠርተን ነው አይደል? መጀመሪያ ሲሰራ እንዳየሽው ትላልቅ ሰዎችን የጎረቤት ሰዎችን ጠርተን ስብስብ አድርገን ነው ከዛ በኋላ እየሰራን የነበር ነው ማለት ነው። እንግዲህ ያው እንዳየሽው አፋር የራሱ የሆነ እሴት አለው። ሴቶቹ ወጣቶቹ ያቻቻል ምግብ በማዘጋጀት ለኛ ቤት ስንሰራ ወተት በማቅረብ ሙፌ በመጋገር ጋዓም በማቅረብ አይኔዎችን በማቀራረብና ደግሞ እንግዲህ እዛ ጋር ያያይሻለሽ ምንጣፎችን በማዘጋጀት
ምግባችን እዚህ እየበላን ነው ስንበላ ስንጠጣ ስንጫወት ነው እንግዲህ ይሄ ቤት የተሰራ ያለውና ሙፌ እንጋግራለን ሲጋገራ መሆን አብረሽ ትጋግሪያለሽ። ኦኬ እሱን እናወጣለን። አሁን ደግሞ አብረሽ ወፍጮን ሄያ ትፈጫለሽ። ቤት ሊሰራ ሲል መጀመሪያ ወተሻል መጀመሪያ ሲገባ የጎረቤቶቹ ልጆች ወጣቶቹ ሴቶች ተሰብስበው ተነግሯቸው በቆሎ እንዲያዘጋጁ ለሙፌ ለጋምቦ ቢሆን እንዲያዘጋጁ ሲያዘጋጁ የተሻለ እንግዲህ ያን ይመስላል። ያንን ትልቅ ሰዎች ነግረው ያን ተዘጋጀ። ከዛ ወደ ቤት ስራችን ገባን እንግዲህ ይሄን ቤት ሰርታን ጨረስን። እንግዲህ ለባሏም ቆንጆ ትሆናለች ሴት ልጅ ለቤቷም ለልጆቿም ቆንጆ ሴት ለልጅስ ወቅት ያለች። አዎ እኔ ከሌላ የገረመኝ ሌላ ቦታ ያው ፕራይቬት ነው ጭስ የሚመጣው ምናምን ማለት ጭስ ትጨሳል ምናምን ነው ፎዚ ይሄ ያየሽው ይሄ የኛ ባህል ነው። እንግዲህ እናንተ እዛ ከተማ ሀገር ዘመናዊ አርጋችሁ የምታረጉት ይሄ ከኛ ይሄ መጀመሪያ ከጥንት ጀምሮ የኛ አፋር ሴቶች ሲወርድ ሲዋረድ ከጥንት ጀምሮ ይሄ በቃ ያላገባች ሴት ደግሞ አትሞቅም። ኦኬ ያላገባች አትሞቅም። ኦኬ ያላገባች ሴት አትሞቅም። ልታገባ ሰርጓ ሲደርስ ያገባች ሙሽራ የወለደች ናት እንደዚህ የምትሞቀው። አዎ ምኑ እንደገረመኝ ታውቂያለሽ? ሌላ ቦታ ደግሞ እርጉዝ ወልዳ ደግሞ የወለደች ትሆን ከዛ ደግሞ የተወለደውም ልጅ ደግሞ እንክር የሚሉት የአፋር ልጆች ልክ ከተወለዱ በኋላ እናቷ እንደዚህ ጭስ ስትገባ ይዛ ትገባለች ልጁ ነው። አዎ ልጁም ይገባል። ኦ ማይ ጋድ ልጁም ይገባል። የሚገርም ነው። ልጁም ይገባል። ለየት የሚያደርገው ይሄን በቃ ልጁ ጠንካራ ሆኖ ያድጋል ማለት ነው። ኦኬ አንድ ጥያቄ የምጠይቅሽ ሌላ ቦታ አለ እኮ እዚህ ግን አሁን እሷ እዚህ እየሰራች ነው። ሁሌም እንዲህ ነው? እዚሁ ነው የሚሞቁት? እዚሁ ነው የምትሞቁት? ይሄ ከአሁን አይኒው ማለት ነው። አይኒና ተሽዋ ከብቶቹ ይመጣሉ። አሁን ከብቶቹን እንሰብስብና ከብቶቹን ደግሞ እንድናልብ ሙፌ መንጋግራለን። የተነሻሁን በጣም ነው የሚገርመው። በጣም ደስ የሚል እንትኖች ሞሜንቶች እያየው ነውና አፋር ይሄን ይመስላል እንግዲህ እጅ ስራውም ወይባውም እዚሁ ነው ያለው። ከሌላ ያው እንግዲህ እንዳየሽው ነው ፎዚ የተቀየጠ ባህል የለንም። ይሄንን ባህል ነው እንግዲህ ሲወርድ ሲዋረድ እስካሁን እንግዲህ 9ኛው ሺህ ክፍለ ዘመንም ይሄንን ነው የምንጠቀመው እኛ አፋሮች ማለት ነው። እንግዲህ ይሄው እንዳየሽው ነው እንግዲህ አሁን ደግሞ ተነሽና ከብቶችን መተዋለ ሰዓት ደርሷል። ከብት እናልባለን ከብቷን እናልባለን ፍየሎችንም እናልባለን። ፍየሎቹ ይታለባሉ ከብቶቹ ይታለባሉ ግመሎቹም ወንዶቹ አልበው ያመጣሉ። እሱንም እንትን እናደርጋለን። ሀያ አሁን ደግሞ በጣም ነው የገረመኝ። በጣም ደስ ብሎኛል እዚህ መጥቼ ይሄንን ባህል በማየቴ። ሌሎች ብዙ ነገሮች ይቀሩናል። አብረን እንቆይ። ይሄ ምንድነው ይባላል? ይሄ አይኔ ይባላል። ኦኬ ትላንትና እንዳልሽኝ ወጣታ ላይ አባወራ አለ። ይሄ ምንድነው አሁን? ይሄ አሁን ከብት እናልብበት ነው። ከብቶቻችን አሁን እናልባለን። ማንም ያልበው? አቤት አንቺ ነህ የምናልበው። ወደዚህ ነው አንቺና እኔ ነን የምናልበው። ሲቲም አለች። ሲቲያው አዎ ይሄውላ አሁን ይሄ ተምር እንጨት ይሄን ያየሽ ነው። ተምር የሚመረተው እኛ ጋር ነው። አላሁን ተምር አላሁን ተምር እንበላለን አለ። ውድ ተመልካቾቻችን እንግዲህ አፋርን እኔ በራሴ ብዙዎቹ ሊያውቁ ይችላሉ በብዙ ነገር። በዚህ ልክ አልጠበቅኩም። ቴምሩም ከዚሁ ነው የምናፈጥርበት፣ ወተቱም ከዚህ ነው። ጌራ ነው ያለነው። አሁን እንደምታዩ እዚህ ጌራ ነው ያለነው። ጌራ እንግዲህ ይሄው እንደምታዩ ከብቶቹም መሬቱም አረንጓዴ እንደሆነ ጌራን እያየሽ ነው እንግዲህ። ሌሎችም እንደዚሁ ስትሄጂ በርጋ የሚባል አለ፣ አለሳቦሎ የሚባል አለ። እንግዲህ አውሳ ሰፊ ነው እንዳየሽው እንግዲህ። አሁን
አሁን እሷ አንድ ፍሬ ልጅ ናት። ስንት አመቷ ነው እሷ? እቺ እንግዲህ ያት እንደምታያት 13 አመት 14 አመታት ብትሆን ነው ያልሻት ነው። የ14 አመት ልጅ አፋር ላይ ትሰራለች። እሳቱ ምኑ በጣም ነው የሚገርመው። ምን ያህል ከዚህ ጀምሮ ነው ስትሮንግ የሚሆኑት ማለት ነው። አዎ ጥንካሬን ከዚህ ነው የሚማሩት እንዳየሽው እንግዲህ እኔ በዚህ እንትን ብዬ አላውቅም። እንግዲህ የጋገርነው እንጀራ ይሄን ይመስላል። እስኪ አዎ አንቺ ራሱ አንዴ አበላሽሽ እንጀራ ራሱ ይሄው እስኪ አታሳያት እስኪ ይልሽ አረ ይልሽ ሰው ይልሽ እስኪ ይሄ አበላሽሽ ያባከንሽብኝ። ይሄ ቆንጆ እንግዲህ 14 አመቷ ነው። ያባከንሽብኝ ብዙ ነገር 12 ነው 11 ነው። አሁን 12 አመቷ ነው። ለምታያት 12 አመት ልጅ ነች። ከ12 አመት ጀምሮ አይደለም እና የአፋር ልጆች ጠንካራ ሁና እናቷን ታግዛለች፣ ምጣድ ትጋግራለች። አሁን ደግሞ አልሐምዱሊላህ ትምህርትም እየተማርን ነው። በእኛ ጊዜ ግን ያው ወፍጮ እንፈጫለን፣ በቆሎ እንገረድፋለን፣ እንሰልቃለን። አሁንም እኮ ያ ህይወት ነው። አዎ ያ ሙቭመንት አለ፣ ግን ትምህርታቸውን ይማራሉ። ማሻአላ እንደኛ አሁን በጊዜ አይዳሩም። ደግሞ ከብታችንን እንለብና እንመጣ። ተመልካቾቻችን ያው እንደምታዩት እንግዲህ የማፍጠሪያ ቦታዎቻችን ያዘገጃጀን ነው የምንገኘው። ያው መጀመሪያ መሬቱ ይጸዳል፣ ይጠረጋል። ያው እንደምታዩት ይጠራረግን ነው እየተቻኮል ነው እየጠራረግን ያለ ነው። አሁን ደግሞ ወደ ማነጣጠፉ ገባን። ይኸው እንደምታዩት ሰሌኖቹን ፊድማዎችንም እያነጣጠፍን ነው። አሁን ሰሌን እያነጠፍን ነው እንደምታዩት። ልክ ሰሌኑን ከጨረስን በኋላ ደግሞ ፊድማዎችን እናነጥፋለን። ይህ የምታዩት ፊድማ እንግዲህ ሴቶች ናቸው የሚሰሩት፣ እናቶች ናቸው የሚሰሩት። አባወራ የሚቀመጥበት፣ ትላላቅ ሰዎች የሚቀመጡበት ፊድማ ትልቅ ምንጣፍ ነው። ከዛ ከሰሌኑ ላይ ያ ፊድማ ተደረገ። ትራስ ደግሞ እየደረደርን ነው እንደምታዩት። ልክ እነዚህ ትራስ ከደረደርን በኋላ ረፍዶብናል። በጣም እየተቻኮልን ነው እንደምታዩት። እየተቻኮልን ነው እየሰራን ያለ ነው። አሁን ደግሞ ጨርሰን እንግዲህ ወደ ቡና መቁላቱ የማፍጠሪያ እቃዎች ወደሚቀራረቡበት ቦታ ለመሄድ እየሮጥን ነው የምታዩን። አሁን ደግሞ የቡና እየቆላን እንገኛለን። ጭስ ፋይን ይቆጣል እያለች ነው እየቆላች ነው እንደምታዩት። ቡናውን እየቆላን ነው። በዚህ የሚቆላ ቡና እንግዲህ ያው በእንጨት ነሷ በመጥረጊያዎች በትንሽ መጥረጊያ ያለች በሙና እንደ ከተማ በማንኪያ ምናምን አይደለም የሚቆላ ወይም ደግሞ በመንከሽከሽ አይደለም። አቦ ሄያ የምናደርገውን አየሽ አይደል? እንደዚህ አድርግሽ አሁን አንቺ እቺን አማከኪ ያሚፈራ እንደዚህ አድርገሽ እንደዚህ ያረግሽ ነይ ፍጭ። አሁን ነይ ፍጭ። ገጠር ወፍጮ የመኪና መፍጫ አሁን ስለተጀመረ እንደዚህ እኛ ግን ያደግነው እንደዚህ እየተፈጨ እንደዚህ የፈጨን። ይሄ ሲፈጭ አሁን ይሄ ተገርድፎ ቃይተሻል። በቆሎን መጀመሪያ ስንነክር ነከርን። ከዛ ደግሞ ከተነከረ በኋላ ወቀጥን፣ ገረደፍን። ከዛ ደግሞ መሰለቅ ነው የጀመርነው። ያይሽናል አሁን የሰለቅን። እስኪ ሀበይና ሐስናይ ሀብቴት የለዕሩሳ ነይ እስኪ ግቢ ነይ ግቢ ሞክሪ፣ እጅሽን ታጠቢና አብሽሪ። አረ ግድ ነው የኛን ባህልማ ሳትለምጃት በጉልበትሽ በርከክ ሩኩዕ እንደምትወርጂ ሆነሽ ማድረግም ትቻለሽ። እንደዚህ ቁጭሽ እንደዚህም ይሆናል። ሞክሪ። ማሻአላ ጎበዝ። እኔም ሐኒም ፎዚም ሶስታችንም እንግዲህ እየጋገርን ነው። በአንድ ሴት የሚጋገረው ነው እንግዲህ በሶስት እየጋገርን ያለ ነው። እንደምታዩት ወደ ማገባደዱ እየገባን ነው እንግዲህ
እያቀራረብን ነው። ይሄ መታየት በወደ ማቀራረቡ እየደረስና ቀራረብ ነው። እንግዲህ በዚህ በአማረ መልኩ ተቀራርቧል። አላሁ አክበር ከሰገድን በኋላ ደግሞ እንግዲህ እየተበላ እየተጠጣ ቡና እየተጠጣ እንግዲህ እየተጫጫሰ ነው። ቡናውም ቀርቧል። عمر محمد العشتا የሻይታ ወረዳ ወጣቶች ስፖርት ባህልና ቱሪዝም ጽሕፈት ቤት ምቆም ነገር አይደለም። ባህል ደግሞ የባህል ጉዳይ አፋር ኩዕሶ የሚባል አለ። በዚህ ሳምንት ወይም 5 ቀን ውስጥ የሚጫወተው አለና ትፉል የሚባል አለ። በዛ ቀን እንመጣለን ወይም እሁድ ወይም ቅዳሜ እሁድ ወይም ጁምዓ ቀን እንመጣለን ተብሎ ከዚህ ቤተሰብና ከዛ በኩል ያለው ፊዕሞቹ ይገናኛሉ። ሰላታ የሚባል አለ። መስገኞ ቀን ከሰዓት ላይ ከተሮ ይሰጣሉ። ከዛ በኋላ በትዋት ከሆነ ትዋት ይመጣሉ። 4 ሰዓት ከሆነ 4 ሰዓት ይመጣሉ። በዛ ይጫወታሉ ማለት ነው። ኳስ በዛ በኩል አንድ ኢናይታ የሚባል አለ። በዚህ በኩል አለ ደግሞ ውስጥ ችግር የሚያመጣ ካለ ያወጣሉ። ቆይቶ ሰማግሌ ተደርጎ ይመለሳል። ኳስ ጉዳይ እንደዛ ነው። የባህል ጉዳይ ደግሞ ሴትና ወንድ የሚያርገው ሰዳዕ የሚባል አለ። ወይም ከሶ ለብቻ ወንድ የሚያርግ አለ። እንደዛ ነው ያለውና ተመልሰናል። አሁንም ያለነው አሰብ ኢንተርናሽናል ሆቴል ነው። እንግዲህ እዚህ የአፋር ክልል ጆዬ ከዚህ ቀደም መጥተታቃል? ከዚህ ቀደም መጥቶ የሚያውቃል? እኔም የመጀመሪያ ነገሮች እንደምትሰማቸውና እንደተጻፉት በጣም ወልካም የሆነ ማህበረሰብ የአፋር ማህበረሰብን ለየት የሚያደርገው ምንድነው? አብዛኛው ትሬንዱ፣ አብዛኛው ካልቸራል ሚቲንጉ፣ አብዛኛው የአኗኗር ሂደቱ ሸሪዓውን በተከተለ መልኩ ነው። ከዲኑ ጋር በጣም ጥምረት አለውና ከቦታ ቦታ የመንቀሳቀስ ሂደቱ ለግመሎች ያለው ክብሪያ፣ ለከብቶች ያለው ክብሪያ ከአረብ ኤምሬት ጋር በጣም የተያያዘ ነው እንደምታውቀውና ከዛ ጋር ተያይዞ ከአንድ ማህበረሰብ ጋር ሲኖር አፋር እከሌ ነው አይደለም፣ ሰው በመሆኑ ብቻ የሚያከብር ኮሚኒቲ ነው የአፋር ማህበረሰብና ለምሳሌ አሁን አንተ ብትሞት ያንተ ልጅ የሚያሳድግልህ ሰው የለም ብለህ አትልም አፋር ላይ፣ ወይም ደግሞ ማደጎ ይሄዳል ወይም ይራባሉ ብለህ አታስብም። ምክንያቱም አፋር ጎሳ ሰጥቶ ሌላን ማህበረሰብ ልጆች ያሳድጋል። በዲናችን ደግሞ ያው ሞግዚት የሚባል ነገር የለም። ያው ሲያሳድገው ደግሞ ምን ብሎ መሰለህ የሚያሳድገው ያን የሚያሳድገው ልጅ አባትነት ያንተን ስም ሳይክድ፣ ምክንያቱም ሸሪዓም ስለማይፈቅድ፣ ግን ያሳደገው አባቱ እሱን አሳድጎት አስተምሮት ስራ አስቀጥሮት ድሮት ጎጆ ያወጣል። ከዛ በኋላ አባትነቱ ልክ ከልጆቹ ጋር እኩል እንደ ልጅ እንደ አባትነት አድርጎ ነው የሚያሳልፈው። ያ ምንድነው አፋር ማህበረሰብ ለሴት ልጆቻቸው በጣም ትልቅ ክብር አላቸው። እንደው ከምን የመጣ ነው? ፎዚስ ምን ታዘብሽ? ወላሂ በጣም ነው የገረመኝ። ሴቶቹ በጣም ስትሮንግ ናቸው፣ ወንዶቹ ደግሞ ለሴቶች በጣም ክብር አላቸው። እንግዲህ ካፍታ ቆይታ በኋላ ተመልሰናል። አሁንም ያለነው አሰብ ኢንተርናሽናል ሆቴል ነው። ፎዚ ቀደም ሲል የጠየቅሽውን ጥያቄ እንግዲህ ፎዚ ቁጥር 2 ትመልሻለሽ ማለት ነው። አሁን ቁጥር 2 ነው ያልከው አይደለ? ሙጋዓ እኔ ሞክሼ ነው ያልኳት። ሙጋ ማለት ሙጋዓ ማለት ሞክሼ ነው። ሙጋዓ ስትሰጥ አፋር ካቢላ ሞክሼ ብቻ ነው። የኔ ሞክሼ ነው ይባል። ይሙጋዓ ካልክ በቃ ሙጋዓ ከሆነች ኃላፊነት አለብህ።
ለአፋር በሞክሼነት ውስጥ ሞክሼ ስትል ስም ብቻ ለምትሰጠው ከዛ በሞክሼ መሃል ደግሞ ፈረንጋዓ የሚባላል ሲወለድ ለምትወደው ሰው የምትሰጠው ፈረንጋዓ ለምሳሌ ያ ሰው ጥሩ ትህትና ጥሩ ባህሪ ጥሩ ስብዕና ካለው ልጁ እንደተወለደ ፈረንጋዓ ትሰጠዋለህ ፈረንጋዓ ስትሰጠው ያ ልጅ አብረህ ታሳድጋለህ ማለት ነው አባቱ የሚፈልገውን ነገር ከፈለገ ልክ አባቱን እንደሚጠይቀው አንተ ይጠይቃል ማለት ያንተ ፈረንጋዓ ከሆነ ሙጋዓ ከሆነች ደግሞ የኔ ሞክሼ ነች ማለት ነው የኔ ሞክሼ ከሆነች ደግሞ እኔ የምፈልገውን ነገር ሁሉ ማለት ነው ለሷ እሷ ለኔ ታደርጋለች ማለት እሷን ለሷ ሙጋዓ ሰጥታ የኔ ሙጋዓ የኔ ሞክሼ ናት ብያለሁ የኔ ሞክሼ ከሆነች ለሷ ብዙ ነገሮችን የኔ ሞክሼ ነች የኔ ሞክሼ ስትሆን አብረን አንድ አይነት ልብስ ልንለብስ እንችላለን አብረን ልንበላ እንችላለን እኔ የገዛሁትን ቢጃማ ልገዛላት እችላለሁ እኔ የማደርገውን ነገር እኔ የሚያደርሰኝ ነገር ሁሉ አደርግላት እችላለሁ ምክንያቱም የኔ ሞክሼ ነችና ሙጋዓ ነች ሙጋዓ ራሱ ክብር አለው ከዚህ ጋር ተያይዞ አሁን እዚህ ለምሳሌ የሰማሁት ምንድነው አንድ ሴት ልጅን የመታ እዚህ አካባቢ ላይ ከአካባቢው ማህበረሰብ ይገለላል ለሱም ልጁን የሚድር የለም ይባላል ይሄን ያህል ያደረሳቸው ባህል ወይም ደግሞ ይሄን ያህል ድረስ እንዲመጣ ያደረገው ሴቶች እንዲከበሩ ያደረገው ማንነት እንዴት ነው ከዲኑ ጋርም ተያይዞ አፋር ለሴት ልጅ ትልቅ ክብር ያለው ሴት ልጅ ለቅ አርጎ የሚያከብርበት ሂንት አለው ሴት ልጅ ማለት እናት ነች ሚስት ነች እህት ነች ልጅ ነች አማካሪ ጓደኛ ነች በዚህ ውስጥ ምንነግርህ ምንድነው ትላልቅ ሽምግልና ስርዓቶች ጀርባ ሴት ልጅ አለች ይባላል እንደ አፋር በአላህም ዘንድ ትልቅ አማና ሴት ልጅ ከጀርባ አጥንት ነው የተፈጠረችው ከጎን ሰጠራ አጥንት ነው የተፈጠረችው ይባላል የሚገርም ነገር ወንዶች ለሴቶች ክብር ያላቸው ነው ሴቶቹም ለወንዶች ክብር ያላቸው ባለፈው አፍጥር ስንሰራ እኛ ለምደናል እከሌ ምናምን ይያልኩ መጮና ይሄንን አምጡ ነው እላለሁ ማለት ነው ወንዶቹ አፍጥር ሰዓት ደርሶ ሰለሰላት ተቀምጧል መጡ አይገባኝም አፋርኛና እንትን ያናገሩኛል ለካ ወንዶች ይያሉ ድምጽ ከፍ ተደርጎ አይወራ አላቅም ለየ አንዷ አማርኛ ምትችል መታ ፖዚያለች ንስል ወንዶች ጋር ድምጽን ከፍ አድርገሽ ማውራት የለብሽም ምን አህል እንደሚጠነቀቁና ሪስፔክት አላቸው ነው ሴቶችም በጣም ሪስፔክት አላቸው ወያፋር ወንዶችም እንዳላቸው ማለት እንግዲህ ጆ እዚህ አካባቢ ከዚህ ቀደም አልበጣም እንጂ በዚህ በቱር ኤንድ ትራቭል ላይ በጣም ለረጅም ጊዜ ስትሰራ ነበር አፋርን ከቱር ኤንድ ትራቭል ባለሙያነት አንፃር እንዴት አገኘ ቴንክ ዩ ሁሌ የምታስበው ነገር ይኖራል ላይክ በህይወቴ ያው ብዙ ፕሮሰሶች አሉ ላይፍ ሶ one of the thing አንዱ ነገሩ ምንድነው አለመመቻቸት እንጂ ታስበዋል because ሀገሬ ማየት አለብኝ እንደ ቱሪስትም ላይክ ቱሪስት ትራቭል ላይም ስለምሰራ ሀገሬ ማወቅ አለብኝ ግዴታ በታሪክ አቋል ላይክ ቱርም ስንሰራ አይቲነሪም ስንጽፍ የተለያዩ አይነት ቱሪስቶች ይመጣሉ በፊት ወደ አርቱ ከመግባቴ በፊት ማለት ነው ሶ እዛ ላይ የአፋርን ሴት ግዴታ ማወቅ አለብን ኖር ሰሜንም ደቡብ ኢስትም ዌስትም ሀገራችን ምን አላት በጣም ብዙ የሆኑ ቱባሃ ሴት አለ በታሪክ አሁን እዚህ ከመጣሁ በኋላ አፋር ምንድነው መሰለ ኖቲስ ያደረኩት እኛ ላወጣ ነው ማለት አፋርን ብቻ እንደ ክልል ብቻ አስበው ሳይሆን እኔ ራሴ እንደ ቱሪስት እንደ ቱር ኦፕሬት እናደርግ ነበርና ያን ያህል ዲፕ አይታ ውስጥ ታስረዳውና በመጽሐፍ አንብበህ ታስረዳው በጣም የተለያየ ብዙ ሴቶች አሉ ላይክ አሁን ሰሞኑን ስንዞር ያየናቸው ነገሮች የአፋር ላይ ያለሉ አስቤም ማላቀውን ነገር ከፎዚ ጋር ሄደን ሳየው እኔ ሪሊ ሀገሬ ላይ እንደዚህ አይነት ታሪክ አለ ማወቅ አለብን ታሪካችን በጣም የሚጎበኙ እንትኖች አሉ አሁን በቱሪዝም ምን አለ መሰለ ብዙ አይነት ቱሪዝም እንትኖች አሉ ኦፕሬሽኖች ሂስቶሪካል ቱር የሚባል አለ ታሪካዊ ኔቸር ወንደሪንግ የሚባል አለ ትሬኪንግ አለ እና ቦታ አላቸው አሁን ሰሜኑን ስትሄድ ታሪካዊ ስንትኖች ናቸው ደቡብ ስትሄድ ሃይቆች አሉ ፓርኮች አሉ አኒማሎች አሉ ወደ ምዕራብ ደግሞ ላይክ ስትሄድ እነ ጅማ ምናምን አካባቢ ወታይ ጅማ ስቶሪ ያለ ጋሮ ምናምን ይሄዳል ወደዚህ ወደ ምስራቅ ስታይ ድሬዳዋ ዝጅጋ አለ እና ሐረር ምናምን አሉና ሶ የኛን የቤት ስራ እኛ መስበን ሰራው ጥሩ ራሳችን ሀገራችን ላይ ያለው ይሄን ነው ማስተላለፍ እንፈልገው በአፋር ክልል እያደረግን ያለነው ቆይታ አሁንም ቀጥሏል አብራችሁን ቆዩ
አድራጎት ድርጅት የአረጋውያንና ደግሞ አቅመ ደካሞችን የሚረዳ ተቋም ነው። እንግዲህ አሁን ደግሞ እንደምታዩት ከጀርባችን የተለያዩ የድጋፍ ቁሳቁሶችን ይዞ የተለያዩ ቤቶች ድጋፍ ለማድረግ ከነሱ ጋር አብረን ልንሄድ ነው ማለት ነው። አዎ ዛሬ እንግዲህ ዚያራ አለን። የዘየዳቸው አንድነት በጎ አድራጎት ድርጅት ማቴሪያሎችን አዘጋጅቶ በየአመቱ እንዲሁም በየቀኑ የሚያደርጋቸው የበጎ አድራጎት ስራዎች አሉ። ከነዛ መካከል ደግሞ በእንደዚህ በበዓላት ወቅትም ጊዜ ስጦታ በየቤቱ አቅመ ደካማ የሚደግፋቸው ጧሪ ቀባሪ የሌላቸውን አረጋውያን እየሄደ በየቤቱ አስተዋጽኦ ያደርጋል። አሁን ደግሞ ከነሱ ጋር የሚረዷቸውን ሰዎች ሄደን አብረን እንጎበኛለን። ሁላችሁ በዓላትም ሲኖሩ እንደዚህ ዚያራ ምናምን ያደርጋል። በጾማቸው በአመታቸው ከነሱ ጋር ነው ዛሬ እንግዲህ ዚያራ የምንሰጠው። ስለዚህ ሁላችሁ በያላችሁበት አብራችሁ ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ እንግዲህ አፋር አሳይታ በአንድነት በጎ አድራጎት ድርጅት ዚያራ ነው። ፋጡማ ቤት ነው የምንገኘው። ፎዚ ምን ያድርግ ወዳችሁ እና ፋጡማ እንደምትባል አይን ብርሃን ያሳይ ልቦና ልጅ የላትም ረዳት የለም ከሆነ የኛ ማህበር እንደምታዩት ሰላም አለይኩም ወራህመቱላሂ ወበረካቱ። ፋጡማ እንዴት ነሽ? ብዙ ሰው እንግዲህ ከፊት ለፊት ይሻለ አንቺ ዚያራን የመጣ ነው። አላህ በረካውን አላህ ይጨምርላችሁ በእነሱ ረህመት። አላህዋ ደግሞ ከፍ ያለውን ደረጃ በልፋታቸው ላይ ደግሞ አላህዋ የነሱን ግብት ታላይልኝ እናንተንም ደግሞ አላህ ይዳ ብቻዬን ነው የምኖረው። አላህዋ ደግሞ ይኸው ዳውት ካሳ ከነዚህ በጎ አድራጎች ጋር አላህ ሀያቱን በደም አላህ አርጋ እስከ መጨረሻው ደግሞ ተረከባ አላህ ይስጣቸው። በእነሱ ትከሻ በየሄዱበት መቼም ይኸው በአመት ማለት አይረሱም። ሲከፋኝም ሲቸግረኝም በእነሱ ላይ ነው ያላህን እርዳታ ያላህን ረህመት ያላህን ሽክሩ ያላህን ኢባዳ አላህዋ እነሱንም እናንተን አላህ ይጠብቅ። አላህዋ ሰብትሮ መላሻ አላህ ያገናኛችሁ። ምድርን የዘረጋው ጌታና ሰማይ የዘረጋው ጌታ በአላህ እርዳታ በአላህ ፍቃድ ሁላችሁንም አላህ ይዘንላችሁ። የሚጠብቃችሁ አላህ ነው። የሚወከላችሁ አላህ ነው። የሚረዳችሁ አላህ ነው። የብቸኛው አባት አምልኮት የሌለው አላህ አንዱ ብቻ። ማሻአላህ የአሳይታ በጎ አድራጎት ድርጅት ወጣቶችን በጣም ሳላደንቅ አላልፍም። ጁማ እንዳያችሁ እንደናት ፋጡማ አይነት ብዙ ሰዎች አሉና እነሱን እየመጡ ልብስ እያጠቡ ቤት እያስተካከሉ ይዘይሯቸዋልና በርቱ ነው የምለው። ኢንሻአላህ እኛም በቻልነው አቅም እንግዲህ በኋላ ከጎናችሁ ነን። ሌላም ይሄ ፕሮግራም ላይ ሰው ይኖራል ሰፖርት እንደሚያደርግ እርግጠኛ ነኝ። ወደ ሌላ ዚያራ እንሄዳለን። እንግዲህ በአሳይታ ከተማ ከሚገኘው የማህበረሰብ ክፍል እየዞርን ነው። አንድነት የበጎ አድራጎት ድርጅት የተለያዩ አቅመ ደካማና የቲሞችን እንዲሁም ደግሞ አረጋውያንን የሚደግፍ ተቋም ነው። ዛሬ ደግሞ እሱ ባዘጋጀልን የስጦታ መርሃ ግብር መሰረት የተለያዩ በዚህ ከሚረዳቸው ቤተሰቦች መካከል ዞር እየጎበኘን ያለ ነው። አሁን ደግሞ ማማታሉ ቤት ያለ ነው። እንግዲህ ማማታሉ በአንድነት ውስጥ ከሚደግፉ ቤተሰቦች አንዱ ናቸው። ማማታሉ ሌላ የሚረዳው ሳር ነው ወይ እንዴት ይችላል? ረዳት የለኝም። ምን የላቸው ረዳት የለኝም። ስለዚህ ታውቀው
በምን ያህል ጊዜ ይመጣሉ? እነሱ ባለ አመት እየመጡ ይጠይቁኛል። ሁልጊዜ ይጠይቁኛል። ባለ አመት ይጠይቁኛል። እነሱ ናቸው እነሱን ሰጥተኛል። እነሱን አገኝቻለሁ። እሺ እንግዲህ እኛ የመጣን ያው ለዚያራ ነው። አንድነት በጎ አድራጎት ድርጅት እየሰራ ያለው ስራ ደግሞ ያው ወቅቱ የመረዳዳት የመተጋገዝ እናንተን ስለጎበኘን ደስ ብሎናል። አንድነት ድርጅትም እያደረገ ስላለው መልካም ተግባር አላህ እንግዲህ ይጨምርላችሁ ማለት እንፈልጋለን። ቀጣይ እንግዲህ በርካታ ቤተሰቦች የምንዘየራቸው ስላለ ቀጥታ ወደዛ ውስጥ አቋራጭን አላህ ያዝላችሁ። እኛን እንደፈለጋችሁ አላህ በቸሩ ነብዩ እርዳታቸውን ይዘው ይበሉላችሁ። በረካ ሁኑ። እድሜ ያውሳችሁ፣ እድሜ አይቀንስባችሁ። ወዚህ እታራ እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ስሙትን ማን እንበል? ሳሪ አሊ አባ ማሻአላህ ምን እያሉ 99 እድሜያቸው? በፊት ምንድን ነበር የሚሰሩት? ምን ነበር የሚሰሩት? ለሐሳቢ ታስጌ ዱማ ከብቶች ነበሯቸው። ከብቶች ነበሩት። ያው ረጅም አመት እንግዲህ የአራት ትንሽ ዘመን አልፏል። እንደምታዩት እሷ ደግሞ የልጁ ልጅ ነች። የልጅ ልጅ ነች? ልጁ ነች ለሱ። ኦኬ። አሁን ጉልበቴ ደከመ። ያ ጊዜ ቆይ ከመየነስ ጠንካራ ነበር። አስፈንደ ነበሩ ነው አረውታል። እንግዲህ በህይወታቸው ትልቅ ትምህርት የተማሩ እንዲሁም ደግሞ በጣም በርካታ ችግሮችና ደስታዎችን ያለፉ ይመስላል። እንዲሳያቸው አንቺ ቀደም ታውቂያቸዋለሽ? ባባ ቀደም ነዋሪ ከነበሩ ሰዎች ነዋሪ ነው። አሁን ያው ዛሬ በልጅነት የወረድክበት እድሜ ያበቃል። ትተካለህ። ከተካህ በኋላ ጉልበት ደግሞ ያልቅና መልሰህ ደግሞ አንተ ተረጅ ትሆናለህ። ያው አላህ ሱብሓነሁ ወተዓላ ዝርያችሁ ይብዛ ብሎ ያለበት አንዱ ምክንያት ሰው ስለስ በራሱ እንድንተካከለን እንረዳዳ ነው። ይኸው እንደምታየው የሰው ልጅ አለች። እሷም እድሜዋ እየገፋ ነው እንደምታያት። ከሱ እሷ ትሻላለች። እሷም ግን ረዳት የሚያስፈልግባት ደረጃ ደርሳለች። ይኸው እንግዲህ አርብቶ አደር ነው። ከብቶች ግመሎች ነበሯቸው። እዚህ ጋር ብዙ ከብቶች ግመሎች ነበሩ። የዛሬ ነው ያደርገው ነው። አይ ማሻአላህ ደስ ይላል። እድሜ ሲሄድ ሁሉ ነገር አልሐምዱሊላህ። ይሄ ኒዕማ እኛም ብናገኝ ትልቅ ነገር ነው። ደግሞ በአንድነት በጎ አድራጎት ማህበር ደግሞ እሳቸውን ሰፖርት ያደርጋል ማለት ነው። በጣም ጥሩ። እንግዲህ ያው እንደዚህ ለወዴ ለምታደርጉት ነገር ወላሂ በጣም ነው እኔ ደስ ያለኝ። ምክንያቱም እንደዚህ አቅመ ደካማ ሰዎች እናንታል የተለያየ አካባቢ ላይ አሁን እያየናቸው ያሉ በጣም ሊረዱ የሚገባ ሁሉም የህብረተሰብ ክፍል ባለው አቅም ሊያግዛቸው የሚገባ እንደሆነ አይቻለሁና በርቱ። እኛም በማንኛውም የዓለም ጥግ ያለ የማህበረሰብ ክፍል እንግዲህ አንድነት በጎ አድራጎት ድርጅት ጎን እንዲቆም በዚህ እያለን ሌሎች የተዘጋጁ የቲሞች አሉና እነሱን እናስቃኛችኋለን። አብራችሁ لا سكينة لكن ليل بحينا فوق عقول على الليل
አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ የአፋር ክልል ቆይታችን አሁንም ቀጥሏል። ዛሬ ደግሞ የተገኘነው እንግዲህ ሁለት በትዳር የሚጣመሩ የሚያደርጉትን የሰርግ ስነ ስርዓት ላይ ነው እንግዲህ የተጋበዝነው። ዲንጊቢ ይባላል የአፋር ክልል የሰርግ ስነ ስርዓት። እንግዲህ እዛ ተገኝተናል። የተወሰነ ነገር ተስበሰ እሺ፣ ያው አሁን ዛሬ የተገኘነው አፋምቦ አለ ሰቦሮ ወደፊት አባወራ የሚሆኑ ልጆች የሰርግ ስነ ስርዓት ነው የምናየው። ሰርግ ደግሞ እንደምታዩ ቅድም ጨዋታውን አይተዋል። በጨዋታው መሀል አይተሻል ትርጉሞች አሉት። የእሷ ሙገሳ ነው ቅድም ሲዘፈን የነበረው። የማን ልጅ የማን ጎሳ የማን ዘር የትልቅ ሰው ጎሳ አሞይቲ ጎሳ የንጉስ ዘር ጎሳ እንደሆነች ተሰይቶ የነበረው ይሄን ይመስላል ያያችሁ የነበረው። አሁን ደግሞ ይሄን ካደረግን በኋላ የጥሎሽ አለ። ከዛ ደግሞ የጥሎሽ ፕሮግራም እህት፣ ወንድም፣ አባት፣ አጎት፣ አክስት የሚሰጧቸው ጥሎሾች እነዛን የጥሎሽ ስነ ስርዓቶች ካደረግን በኋላ ደግሞ የምንጨዋታቸው ጨዋታዎች አሉ። እሱም ጨዋታ ደግሞ ተጫውተስ ከዛ ደግሞ ወንዶቹ ሰጣና ኬኬ ተጫውተው ይገባሉ። ወንዱ ይመጣል። እሱ ከመጣ በኋላ ለሱ እናስረክባለን ማለት ነው። ለሱ ስናስረክብ ሴቶቹ ይሸኛሉ እንጂ ተከትለው አይሄዱም። ባፋራ የሚሰጣት ደግሞ አባቷ ከሞተባት ወንድሟ ያስረክባታል ማለት ነው። አባት ካላት ግን አባቷ ይሰጣል። አባቷ ከሞተ አጎቷ ወይም ደግሞ ወንድሟ ነው የሚያስረክባት ማለት ነው። በሸሪያ ነው። አዎ ሁሉም ነገር ያው በቀደም ተጀምሮ እንዳየነው ይሄን ያለነው የአፋር ባህል ሸሪዓውን ጠብቆ ነው የሚሄደው። ይሄን ይመስላል። እንግዲህ በአፋር ክልል ያደረግን ያለው የሰርግ ቆይታ አሁንም ቀጥሏል። ወደ ተመልካቾቻችን በያላችሁበት አሁን ተጃ ጊዜ ነው እየተመኘን ተመልሰን እንገናኛለን። አብራችሁ ቆዩ። تأذى الجمود فهذه دار جماعة يفنى وما له يبيد يفنى وما له يبيد الخير فيها قليل والشر فيها عتيد إلى الله وهم لا يدركه إلى الله والعز لا يلحقه إلى الله جل إله هواه الصلاة والسلام عليه الصلاة والسلام عليه الصلاة والسلام عليه ألف الصلاة ألف الصلاة يلا تبلنت ليه كيبت بيت ليه نورنا أصحاب ليه ولوخ يا نور ليه قلتو كون أمنيه وما نوار ليه وكسر تمنو رباكي باطلي ويلو نيلو محل تايبد ليه يا لطيف يا لطيف قلوت في دور ليه إدقاك علت ليه جينيك سالفل እንግዲህ በአፋር ክልል እያደረግን ያለነው የሰርግ ስነ ስርዓት አሁንም ቀጥሏል። አሁን እኛ ደግሞ የተገኘነው ወንዱ ቤት ነው። እንግዲህ ወንዱ ሚዜዎቹን ይዞ ወይም ደግሞ አጃቢዎቹን ይዞ ወደ ሴቷ ቤት ለመሄድ እያኮበኮብን ያለነውና እዚህ ሀገር እንግዲህ ሁልጊዜ እንደሚደረገው ሙሽሪት የምትመጣው በግመል ነው ማለት ነው። ስለዚህ ሙሽራው ይቀመጣል እዚሁ ባለበት፣ የሱ ሁለት ተወካዮች ደግሞ ወደ ሙሽሪት ቤት የተያዘውን እዚህ ጋር ያለውን ነገር በግመል ይዘው ሄዱና ሙሽሪትን የሚያመጡበትን ስነ ስርዓት እንቃኛለን ማለት ነው። አሁንም በያላችሁበት መልካም ጊዜ።
ደረስን ማለት ነው። አራተኛው ወር ቤቱ 5 ስቴፖች አሉት። 5 ስቴፖች አሉት። ቦታው ልጅ ኢያሱ ከመሀል አገር በስልጣን ምክንያት ተሰዶ ወደ አፋር መጥቶ የፖለቲካ ጥገኝነት ጠየቀ። በሰዓቱ እዚህ የነበረው ሱልጣን አላህ ይርሐመው ፖለቲካ ጥገኝነት ሰጥቶ ለመሀል መንግስትም አሳልፌ አልሰጠውም ብሎ እዚህ ቦታ ላይ ቦታው እንደሚታየው አቀማመጡ ራሱ የተፈጥሮ አቀማመጡ ቦታው የተመረጠው ቦታ ራሱ ከዛ በኩል ጎራ ነው። ከፍታ በቃ ለሱ ለሴኩሪቲ የሚመች ቦታ ተመርጦ ያስቀለሉበት ነው። ከመግቢያ ጀምሮ ለሴኩሪቲ ወደ 4 በሮች አሉ። እዛው ሴኩሪቲዎች ጠባቂዎች በሰዓቱ የነበሩት ጦሮች የሱልጣኑ ራሳቸው አጃቢዎች ራሳቸው ወታደሮች ልኮለት እዛው እሱን እንዲጠብቁ የተደረገበትና ከለላ የተሰጠበት ነው። መሮቹ ዋናው ዓላማቸው የሴኩሪቲ ጥበቃዎች ነው። ፈረሰኛም ቢመጣም እግረኛም ቢመጣም የፈለገው ቦታ ልጅ ኢያሱ አሳልፌ አልሰጥም ብሎ ንጉሱ ወስኖ እዛ ዘመን ፖለቲካ ጥገኝነት የማይታወቅ ዘመን ወደ እነሱ ለመጣው ሰው ከለላ የሰጡበት ታሪካዊ በሰዓቱ ደግሞ የአፋር ዘር ስለነበሩበት የሚባሉ ወሬዎች አሉ። እርግጠኛ ሁኜ መናገር አልችልም። ታሪክ አዋቂዎች አሉ፣ ትላልቅ ሰዎች አሉ። ለነሱ ተዋለው በሰዓቱ እርግጠኛ ሁኜ መናገር የሚችለው እኔ ለሱ ከለላ እንደተሰጠ ነው። ይሄ ቦታው እንደሚታዩት ሁሉም እንደሚያውቁት የጥገኝነት እሱ እንደተጠይቆ ወደ አፋር እንደገባና አፋርም ለመሀል መንግስት የፈለገ ብዙ ጦር አሳልፎ ልኳል ይባላል። አሳልፌ አልሰጥም ብሎ አፋር ህዝብና የነበሩት ሱልጣን ከለላ የተሰጠበት ቦታ ነው። በጣም የሚገርም ነው። አሁን ቦታዎቹን እያየዋቸው ነበረ። ምንም ማጣበቂያ ሳይደርግ ሲሚንቶ ሳይኖር ምን ጄሶ ሳይኖረው ነው የተጣብቆ ያለው ወይስ ምንድነው የተጠቀሙበት? ይሄ ምንም በተፈጥሮ ብቻ ነው የተገነባው። ተደራርቦ ድንጋዮች አንተ እንደሚታየው ነው። ኮላ የለውም፣ ሲሚንቶ የለውም፣ ጂምሰን የለውም፣ ምን የለውም። ድንጋዩ በተፈጥሮ የተገነባ ነው በዛ ዘመን ማለት ነው። ከዛ ጀምሮ እንደተቀመጠ ነው። ይሄ ቦታ በጣም ብዙ የሚያስተምረን ኢትዮጵያ ምን እንደሆነች አፋር ህዝብ ማን እንደሆነ ሊያስተምር የሚችል ቦታና ታሪካዊ ቦታ ቱሪዝም ከአቧራ ወደ አሻራ ወደ ሀብት ሚል በመደመር መንግስት አስቀምጦ አቅጣጫ ስላለ በቱሪዝም ዘርፍ አፋርም እና ኢትዮጵያ ህዝብ ሊመግብ የሚችል ታሪካዊ ቦታ ነው። ቱሪስት መስህብ አድርገን ስለዚህ አሁን ለምሳሌ ይሄ ቦታ ላይ እንደ ቱሪስት መስህብ እንዲሆን ነው ታሪካዊ አሻራውን ይዞ ነው የተቀመጠው ወይስ ሰዎች እየኖሩበት ነው ያለው? አሁን ዲቴል ያለበት ምንድን ነው? ይሄ በአገር አቀፍ ደረጃ ለቱሪዝም ብዙ ትኩረት አልተሰጠውም። እዚህ አሁን ሰው አይኖርም። ጥበቃ አለው ግን ጥበቃ አለው ምንም እንዳይፈርስ ምን እንዳይል ጥበቃ ተደርጎለት ክልል መንግስት 2 ዘበኛ አስቀምጦበታል። ከለውጥ በኋላ መስለኛል። አዎ ከዛ በፊት አልነበረም። ከዛ በፊት አፋሮች በራሳቸው በባህል እየጠበቁት ነበረ። ሰው አይኖርበትም፣ አይገባበትም። ታሪካዊነቱን እንደያዘ አፋር በባህሉ እየጠበቀ ነበረ። አሁን ከለውጥ መንግስት በኋላ 2 ዘበኞች ተደርጎበት ጥበቃ ይደረግበታል የሚል ህዝቡን ማስተማርና ወደ ሀብት መቀየር ኃላፊነት ከኛ ይጠበቃል የሚል ነው። አመሰግናለሁ። እንግዲህ ክቡራትና ክቡራን ተመልካቾቻችን በአሳይታ ከተማ ተገኝተን የልጅ ኢያሱ ቤተመንግስት በጣም ብዙ ታሪክ ያለው ቤተመንግስት ላይ ተገኝተን እንደዚህ አስቃኝተናችኋል። እንግዲህ አቶ መሐመድ የአሳይታ ወረዳ ቤት ኃላፊ ናቸው። ላደረጉልን ትብብር እንዲሁም ደግሞ ይህን የመሰለ ታሪክ አብረውን ለመካፈል ፈቃደኛ ስለሆኑ በጣም ነው ማመሰግነው። ፕሮግራማችን ይቀጥላል። አብራችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ዛሬ ያለነው አፋር ከተማ ውስጥ ነው፣ ሰመራ። ሁላችሁም አክብራችሁን እዚህ ስለመጣችሁ እናንተንም እናመሰግናለን። ተሾመ እባላለሁ። የአሰብ ኢንተርናሽናል ሆቴል ዋና ስራ አስኪያጅ ነኝ። ለመላው የኢትዮጵያ ለእስልምና እምነት ተከታዮች በሙሉ እንኳን አደረሳችሁ ለማለት ወዳለሁ።
የሆቴላችንንም የአሰብ ኢንተርናሽናል ሆቴል ስታፎችን በሙሉ እንኳን አደረሳችሁ ለማለት ወዳለሁ። እናንተም አክብራችሁ እዚህ ድረስ ስለመጣችሁ እጅግ በጣም እናመሰግናለን። እንወዳችኋለን። ይልመድባችሁ። ትልቅ አሻራ እንደምትሉና ጥሩ ነገር እንደምታደርጉ ተስፋ እናደርጋለን። እናመሰግናለን። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ኢንሻአላህ ስሜ ዳውድ ካሳሊ ይባላል። የመጣው ከአንድነት የበጎ አድራጎት ማህበር ዋና ስራ አስኪያጅ ነኝ። ከአንድነት የበጎ አድራጎት ቤተሰብ ሁላችሁም በኢትዮጵያ የምትገኙ ሙስሊሞች በሙሉ እንኳን አደረሳችሁ ለማለት እወዳለሁ። مرحبا السلام عليكم ورحمة الله وبركاته على مين يبالله የሰሞኑ ነዋሪ ነኝ ለመላው ዓለም ሙስሊም ማህበረሰብ እንኳን አደረሳችሁ ላለው ሰላም አለይኩም ወራህመቱላሂ ወበረካቱ በጣም አመሰግናለሁ እንግዲህ እኛም ለተደረገልን አቀባበል እጅግ አድርገን እናመሰግናለን ሁላችሁም ወደ ክልሉ ስትመጡ አሰብ ኢንተርናሽናል ሆቴል ጎብኙ ማለት እንወዳለን ካፍታ ቆይታ በኋላ ተመልሰን እንገናኛለን ኢትዮጵያም በዓለም ጫፍ ያሉት ሙስሊሞች በመጀመሪያ እንኳን አደረሳችሁ ለማለት እወዳለሁ በተለይ የገረመኝና ያስደመመኝ ቦታ የልጅ ኢያሱ ቤተ መንግስት ደስ የሚል ቦታ ነው ሄድን ያለ በጣም ተዳክመን ነበር አይተነው ስንመለስ ግን ሁላችንም ደስ ብሎን ስለነበረ ስንመጣ አላወቅ ነው በቃ ደስ የሚል ነገር አለው አብዛኛው የማህበረሰብ እንደዚህ ወጣ ምናምን አንልም ግን ሁላችንም ያገራችንን እንትኖች ብናቃቸው ባይነኝ እኔ በጣም ደስ የሚል ወላሂ የሰርግ ስነ ስርዓታቸው በጣም ነበር የሚያምረው እኔ በጣም ወድጃለሁ አንቺ ማን እነሱን ራሱ መሰለኝ እኔ እንደውም እነሱን ነው የመሰልኩት የለበስኩት እኔም አንቺም ያው ስናወራ እኔ አፋር አነባለው ስለ አፋር በጣም ካልቸሩ ይስበኛል ምናምንና ሀታ ዲዛይኖቼን ስሰራ አፋርን እያሰብኩ ነው መሰራው ብዙ ጊዜና አፋር ጌጣጌጡን ገዝቼ ልብሴን ምናምን ብዬ ነውና ስመጣ አሜዚንግ ለኔ በጣም አፋር የሚያምር ውጪ ላይ ራሱ አይመስልም እንደዚህ ላይክ ዱባይ ምናምን ጅቡቲ አይ ቲንክ አይደለ እንደዛና ሺ ከባህር ዳር ተነስተሽ ስትመጪ ብዙ ዋጋ ከፍለሻል አፋር ለመምጣት እና ምን ተሰማሽ አሁን ስታዩ ይሄ ግሪን ኤሪያውን እንደዚህ ጠብቀሻል እኔ እንደዚህ አልጠበቅኩም እንደዚህ ይሆናል ብዬ ማለት ነው እንት የሚመስለኝም ሳውዲ አረቢያ ኑሬ ስለነበረ እንደ ሳውዲ አረቢያ በረሃ ነበር የሚመስለኝ ግን አሁን መጥቼ ሳይው ደግሞ ነፋሻማው ሁሉ ነገሩ ደስ የሚል ሀገር ነው ደስ ይላል ከምነግራችሁ በላይ መጣችሁ ደግሞ ብታዩት ሞር የተሻለ ነው ባይ ነኝ ፋጥማ መሐመድ ይባላል ከአንድነት በጎ አድራጎት ማህበር ነው የመጣሁት እናም አንድነት በጎ አድራጎት ላይ ስንሰራ ተቸገሩትን አቅመ ደካማዎችን ረጅ የሌላቸውን እየረዳን እንገኛለን አንድነት በጎ አድራጎት ውስጥ ምንድነው ምሳሌ ስራ የለኝም በርግጥ በቤተሰብ ነው የሚኖረው ግን በጎነት ከራስ ነው መጀመሪያ የሚጀምረው ማለት ከኔ ቤታች ያሉትን የተቸገሩትን ነገ በኔ ይደርሳል ብለን ማሰብ ነው ያለብንና አቅመ ደካማዎችን የተቸገሩትን ማለት ጧሪ ቀባሪዎችን እየረዳን እንገኛለን እና መልካምነት መስራት ለራስ በጣም ያስደስታል السلام عليكم ورحمة الله وبركاته أنا اسمي حياة أحمد محمد ይባላል ከአንድነት በጎ አድራጎት ነው የመጣሁት የስራ ድርሻዬም ክትል ስራ አስኪያጅ ነኝ እናም የነርሲንግ ተመራቂም እንዲሁም ደግሞ በማኔጅመንትም ተመርቄያለሁ እነዚህን በጎ አድራጎት ላይ ብዙ ስራዎችን እንሰራለን አረጋውያኖችን እንዲሁም የቲሞችን አቅመ ደካማዎችን ብዙ ሰዎች በጎናችን ያሉ እንደዚህ እንዲሁም ደግሞ ወጣቶችን እነሱ ሁሉ አብረን የምንሰራቸው ብዙ ስራዎች አሉ የማብላት እንዲሁም ደግሞ አብረን ከጎናቸው ሆነን አብሽሩ የማለት ስራዎችን እንሰራለን ይሄ ወር በጣም የኸይር ወር ነው በጣም ደስ የሚል ጊዜያቶችን ነው ምናሳልፈው እንደ በጎነት መልካምነት ቅንነትን ስናስብ እኛ ተሰባስበን የሆነ የምንሰራቸው ስራዎች አሉ መልካም ስራዎችን እንሰራቸው ማለት ነው እነዛ ስራዎች ደግሞ ለኛ ለዱንያ ብቻ ሳይሆን ለአኺራችንም የሚጠቅሙ ስራዎች ነው የምንሰራው እናንተንም ደግሞ ዛሬ እዚህ አግኝተን ይሄንን ሐሳባችንን ለመግለጽ ስለቻልንም ደስ ብሎናል ሁለተኛ ነገር ዛሬ የሆነ አንድ አባላችን ጎሏል የቦርድ አመራራችን የነበረችው አይሻ አብራን ስሰራ የነበረችው የዛሬን አመት አብራን ነበረች ዘንድሮ ግን አብራን የለችም በጣም ያዘን ነው እናም እሷ አብራን ብትኖር ኑሮ በጣም ደስ ይለን ነበር እናም መልካም ሆነ ወር ይሆንልን ነበር
እንግዲህ ተመልካቾቻችን እያደረግን ያለነው ቆይታ አሁንም ቀጥሏል። ያለነው አፋር ክልል ሰመራ ከተማ ላይ ነው። እንደዚህ በአማረ በደመቀ መልኩ እነኝን ሁሉ ሰዎች አስተባብሮ ስለተቀበላችሁን አሰብ ኢንተርናሽናል ሆቴል በጣም ደስ ብሎናል። ከግራም ከቀኝም ያሉ አባላቶቻችን ከዚህ ከሰመራ ከተማ ላይ የሚኖሩ እንዲሁም ደግሞ አንድነት የበጎ አድራጎት ድርጅት የሚል ስያሜ ሰይመው እንግዲህ የተለያዩ የበጎ ስራዎችን እየሰሩ ያሉ ወጣቶች ናቸው ያሉት። እንግዲህ ከኛ ጋር ማንኛውም በጎ ስራዎች እንግዲህ በረመዳን ይከናወናሉ። ቀጣይ ጨዋታዎችን አሁንም ይቀጥላሉ። ካፍታ ቆይታ በኋላ ተመልሰን እንገናኛለን። ተመልሰን መተናል። አሁንም በያላችሁበት እንግዲህ ቆንጆ ጊዜ ከኛ ጋር እያሳለፋችሁ እንደሆነ እምነታችን ነው። የተለያዩ ገጠመኞች ይኖራሉ። ማህበር መስረታችሁ ልጆችን ከመመልመልም ሊሆን ይችላል። ልጆች ወደ እናንተ ጋር ገብተው ደግሞ ስራም ለመስራት የሚያስፈልጉ በጣም ብዙ ነገሮች ይኖራሉና እንደው ገጠመኞች ካሉ እስቲ ያጫውቱ። በጎነትን መልካምነትን ስንሰራ በየቦታው እንዞራለን፣ በየቦታው እንሄዳለን። በተቸገሩ እናቶች ጋር አባቶች ጋር እንሄዳለን፣ አይታሞች ጋር እንሄዳለን። እዛ ቦታ ላይ ስንሄድ ምግቦች እየሰራን በየሳምንቱ በጁማ ዚያራ ፕሮግራም እናደርጋለን። ልብሳቸውን እናጥባለን። ወዲ የሆነ ሰዓት ምግብ ሰራንና ስጋ ነበረ። ያን ስጋው ሰርተን ይዘናን በየቤታቸውና የሁሉን ማድረሰን የመጨረሻ ቤት አንድ እናት ቤት ያርንና እሷ ቤት ይዘን ስንሄዳን ምግብ ገና ምግቡ ከሳህን ውስጥ ከፈት ስናደርገው ስጋ መሆኑ ሸተታታችን እናትና ስጋ ከበላሁኝ አሰላመት ያለችን እና በጣም በሚያሳዝን ልባችን የተነካበት አሁን ድረስ እንደዚህ እንድንቀጥል ያደረገን ስራ ቢኖር እሱ ነው። አሰላመት ስጋ ያበላሁት ልጆቼ አሁን ይሄን በልቼ ብሞት አይከፋኝም፣ ለካ ልጆች አሉኝ፣ ባልወልድም ልጆች አሉኝ የሚለውን አማኝ ሰጠችንና ሁሌ ከልባችን አይጠፋም። መልካምነትን ስናስብ ሃይማኖትን ዘር ቀለምን ሳንለይ ብሔርን ሳንለይ የምንሰራው ስራ ነውና ያንን ወዳውን ያን ምግብ አብልተናት ያው እሷንም አላህ ጀነት ይበልን ካበላላት በኋላ በሁለተኛው ቀን ነው ያረፈችውና ኦሬዲ ግን ልባችን ቢያዝንም ምን ችለውና ያከነው ማድረግ ያለብንና ብዙ ጊዜ የሚገጥሙ እንደዛ ችግሮች ናቸው። ግን ትልቁ ገጠሜ ደግሞ እሱ ነው። በተለይ ረሃብ ላይ ማለት የሰው ልጅ ሀብታም ስለሆነ ስላለው ብቻ ነው የሚረዳው። የሰው ልጅ በእውቀቱ ይረዳል፣ በአስተሳሰብ ይረዳል፣ በጉልበቱ ይረዳልና ከነገ ወዲያ ኢንሻአላህ በመላው ያሉ ኢትዮጵያውያኖች በሙሉ መልካምነት የመረዳት ባህላችን የምናዳብርበት መሆን አለበት ያምናለሁና ያ ደግሞ አፋር ላይ አንዱ ነው። ግን ሁላችንም እዚህ የምንገኝ እህት ወንድሞች በሙሉ ከአንድነት ጎን ሆናችሁ ያው እንድንረዳዳ ስለጠየቃለሁ። ምን አመሰግናለሁ። ለዚህ ቀደራችን ከደረሰ ሁሉ ጊዜ ሁላችንም ወደ አላህ ነንና ናዝንም አይባልም፣ ግን ብዙ ሀዘን አይፈቀድም። ሁላችን ስራችን ነው ከእንደዚህ አይነት ነገር ሊያተርፈን የሚችለውና ሁላችንም በቻልነው መጠን ወደ አላህ የሚያቀርቡ መልካም ስራዎችን ለመስራት መጣር ይተበቀበናል። ረመዳን አይሻም ቤተሰቦች አላህ እንግዲህ መጽናናትን እሷንም ደግሞ ጀነራ ላይ እየሰራችም የነበረች እህታችን ስለሆነ ኢንሻአላህ መልካም ስራዋን የሚቀበልበት እንዲሆን እንመኛለን። በድጋሚ አመሰግናለሁ። ምናልባት አመት ሜቢ ካወጣን ብዬ ነው። በዚህ ወራሃ ነው ያለፈው አመት ይመስለኛል 3ኛው 4ኛው ቀን የረመዳን መጀመሪያው አካባቢ ነው። ቱሪስቶች ነበሩ ወደ ኤርታሌና ዳሎል ይዘን ምን ሄደው ያው ሆቴል ላይ ቆይተው አብረናቸው እዛም ምግብና መጠጥም አንዳንድ ነገሮችን ካተሪንግ ስለምናደርግ አብረናቸው ይዘን ይላለን 16 ይዘናቸው ከምንሄደው ቱሪስቶች ጋይዶች የመኪና ውስጥ ነው አብሮ ይሄድ ነው። ዳሎልን ካየን በኋላ ወደ ኤርታሌ ገባን። ኤርታሌ ማታ ነው የምታየው እሳተ ገሞራው እንትን ልንተኛ አካባቢ ማታ ለማየት ጧት ነው የሚወጣውና ወንድሜን አጣውት አለ መንታውና አጣ ነው ፈልገን እና ለሊቱን አልተኛንም። ሲፈልግ ማየትም ይፈልጋሉ ቱሪስቶቹ ለሊት ላይ ያለውን የእሳተ ገሞራውን ማታ ነው በደንብ የሚታየው። ፕላስ ደግሞ እሱን ጂቢብላው የትግባ ሌላ ሀሳብ ሆነብን እና እሱን መፈለግ አብረው የነበሩ ሎካል ጋይዶችም ነበሩ። ረጅም ጊዜ ቱሪስቶችን ይዘው ይመጡ ከኛ ጋር የነበሩ ጋይዶች ነበሩ።
ስልክ አይሰራም። እዛ አካባቢ ያስቸግራል። ስልኩ ዘግቷል እና እስከ ማታ 9 ሰዓት ድረስ ፈለግን። ጉብኝቱንም በዛውኛ ሰው ይገወኙ እኛ ደግሞ የውጭ ዜጋ መጥቶ ትልቅ ኢሜጅ ነው እና ተመለስን። 11 ሰዓት ለሊት ስንመለስ ተማለን ያለ ምን ማድረግ እንዳለብን ግራ ገብቶን። አብዓላ ማለት ሌላ ከተማ ነው። አብዓላ ማለት ወደ ዳሎል ስትገባ መቀሌ ሳትደርስ ያለ ከተማ ነውና በሌላ መኪና ሄዶ የት እንደወረደ መረጃ የለንምና ቷን አልረሳትም። ምክንያቱም አይደለም የውጭ ዜጋ የቅርብ መንገድ ላይ ያገኘውን ጓደኛ ይዘ ሄደ ሲለይህ የሚሰማ ስሜት ከባድ ነውና ምንም አይነት አደጋ አልደረሰም። ምንም አይነት ከመኪና ውስጥ ወጥቶ የቀረሰው የለም እስከምናስታውሰው ድረስና ግን ምን ሆነ ነው ስንለው የሆነ ሰዓት ላይ ወረድኩኝ ጥላችሁ ሄዳችሁ እኔ መኪና አግኝቼ ከተማ ላይ ኢንጆይ ሳደርጋ መሸውኝ አለ። ስለዚህ አንዳንዴ የጠፋም ሰው ኢንጆይ ያደርጋል ቢፈልገው ብዙ ይሆናልና አረሰውም። ስለዚህ ብዙ ገጠመኞች አሉ ያ ሆቴል ላይና ከዚህ ሙድ እንዲያወጣን ቱሪዝም ኢንዱስትሪ ላይና ለዛ ነው ሜቢ ውድ ተመልካቾቻችን እንግዲህ አሁንም በአፋር ክልል እያደረግን ያለነው ቆይታ ቀጥሏል። ከአፋር ክልል ካሉ አካባቢዎች አንዱ ደግሞ አሳይታ ነው። ከአሳይታ አለፍ ስትሉ ደግሞ አፋምቦ የሚባል አካባቢ ከዚህ ይሄ የሚታየው ተራራ አለ አይደል? ከዚህ ተራራ ጀርባ ጅቡቲን በቀጥታ ነው የምታገኙት ማለት ነው። እዚህ እንግዲህ ሀይቅ ላይ በጣም በርካታ የቱሪስት መስህቦች ያሉበት ነው አፋምቦ። በጣም እዚህ ሀይቅ ውስጥ አዞዎች አሉ፣ የሚገራርሙ አሳዎች አሉ። እንዲሁም ደግሞ ቅድም እንዳያችሁ በጣም የሚገርም ሰርግ ከሌላ አካባቢ ደግሞ ለየት የሚያደርገው ምንድነው? እንዳያችሁ ዲናዊ መሰረቱ ጋብቻ ስነ ስርዓት ነው ያላችሁ። ነሺዳችሁ ራሱ በጣም ማራኪ ነበር። እንግዲህ ለተጋቢዎቹ መልካም የትዳር ዘመን እንዲሆን እመኛለሁ። ግን እንደው ከአሽከርካሪያችን ጋር ስንት ዓመት ሆነዋል ጀልባ ለመስራት ስመጣ በሀይቅ ከመጣሁ 6 ወር ነው። አሳ ነው የምሰራው። ቅድም እንዳየሁት የሚገራርሙ አሳዎች አሉ። በጣም ትላልቅ ናቸው ደግሞ አሳዎቹ። እና እስከ ዛሬ ምን ያጋጠመ ነገር አለ? ምንም ያጋጠመ ነገር አሁን ገብተን እንሰራለን። ያው ሰርተን እዚህ ሰክተን ማንጣቆ ሰክተን ወደ ዳር እንወጣለን። በቀን ምን ያህል አሳዎችን ታጠምዳለህ? ያው በቁጥርማ አንቆጥርም። ያው ቢያንስ ያው 50 60 በቃ እናጣለን። አንዳንድ ቀን ስንደክም እረፍት እንወስዳለን። ያው አንድ 2 ቀን ጃምፕ አድርገን እንገባለን ስራ። በዚህ አካባቢ እንግዲህ ለጉብኝት ምናምን የሚመጣ ሰው አለ? ይመጣል። እዚህ አካባቢ ላይ በጣም የሚገርም ሀይቅ ነው። በቃ መንፈሳችሁን የምታድሱበት በተለይ ደግሞ እንደሚያያችሁት ባህላዊ የሰርግ ስነ ስርዓት ነው በዚህ በአፋምቦ አባይ ሀይቅ ላይ ያከናወን ነው። ወይም ደግሞ አብረን የተሳተፍነው ሰርግ የባህላዊ ስርዓቱን የጠበቀ ነው። ዘመናዊ ሰርጎች ደግሞ በተለያዩ ዲኮሮች ተሰርተው የተለያዩ ዘመናዊ ነገሮች ተሟልተውለት የሚከበርበት ቦታ ነውና ይህንን ቦታ አመቻችተው ይህንን ቀረጻ ልናድርግ ስለፈቀዱልን ከልብ አድርገን እናመሰግናለን። ሁላችሁም ዓለም ጫፍ ያላችሁ ኢትዮጵያውያን በሙሉ በአፋምቦ ሀይቅ አካባቢ መታችሁ የቱሪስት መዳረሻዎችን እንድትጎበኙ እንዲሁም ደግሞ በአፋር ክልል በጣም በርካታ ጠቅሰን የማንጨርሳቸው ቦታዎችን ጎብኝተናል፣ አይተናል። ብዙ መዋለ ንዋዮቻችሁን አፍስሳችሁ ማድረግ የምትችሉበት ብዙ እምቅ የተፈጥሮ ሀብት ያላት አካባቢ ነችና ሁላችሁ አካባቢውን እንድትጎበኙ እየጋበዝን የዛሬው ፕሮግራማችን ይህን ይመስል ነበር። ቀጣይ በሌላ ፕሮግራም እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።